አንድ ጊዜ አንድ ሰው ንስሐ ሊገባ ይፈልግና የሰራው ኃጢአት ከባድ ነበር እና አንድ መንደር ውስጥ ይገባል። አንድ አባት ያገኛል። ንስሐ ልገባ ነውና ሰው ገድዬ ነው የመጣሁት እንደዚህ ይላቸው። አረ ተማ ይቀር አይልም በልሂድ ብሎ ይሸኙታል። ተስፋ እየቆረጠ ሁለተኛ መንደር ላይ ይደርሳል። እዚያም ከደረሰው ሌላ አባት ያገኛል። ሰው ገድዬ ነው የመጣሁት ይላቸው። አረ እኔማ ከገዳይ ሰው ጋር አብሬ አልቀመጥም ዘርበል ከዚህ ይሉታል። አይ በቃኝ ከዚህ በኋላ ምንም ተስፋ የለኝም እንደውም ራሴን አጠፋለሁ እያለ ሲሄድ አንድ ዋርካ ስር የተቀመጡ አባት ያገኛል። አለፊያቸው ከሚሄድ እሺ ብሎ ንስሐቸው ጋር ሄደና አባቴ ወይ ንስሐ ልገባ ነው የፈለጉ ሰው ገድያለሁ። ቀላል አይደል። ግራ ገባው። ከሁለቱ አባቶች ያላገኘው ነገር ነው ያገኘው። እግዚአብሔር ይቅር እንዲል ትፈልጋለህ? አዎ በላ እቺ ብልቃጥ ያዝ ሂድና በዚች ውሃ ይዘናል። ግራ ገባው። በዚች ብልቃጥ እውነት እቺን ብልቃጥ ውሃ ሞልቻት በመጣ እግዚአብሔር ይቅር ይደኛል? አዎ እሺ ያለ በደስታ እየሮጠ መሄድ ጀመረ። በገባው መንደር ውስጥ ውሃ ቢፈልገው ኃይል ሁለተኛው መንደር ሄደ። ሶስተኛው መንደር እያለ በሙሉ አገሩን አካለለ። ውሃ የሚባል በዚህ ሀገር ላይ የለም። ለካ የኛ አባት ውሃ እንደሌለ ስለሚያውቁ ያቺን ብልቃጥ የሰጡበት ምክንያት ለዚያ ነበር። ከዚያ ቁጭ አለ አንድ ዛፍ ስር መሸበት። አይ በቃ እግዚአብሔር ይቅር ላይለኝ ነው ማለት ነው። እንዲያድርጌ እግዚአብሔርን አሳዝኜ ይሄን ሁሉ በደል ሰርቼ እንዲያድርጌ እያለ ኃጢአቱን እያሰበው ሲመጣ አይኖቹ እንባ ዘለላ መያዝ ጀመሩ። አየ ከአይኖቹ ጠብ እያሉ እዚያች ብልቃጥ ውስጥ ምን ሆን ጀመረች? ያቺ እንባ መምላት ጀመረች። አየ የኛ አባት የተሰጠችው ብልቃጥ በእንባው ከእግዚአብሔር ጋር ሆኖ ራሱን አይቶ ተጸጽቶ አልቅሶ ማን እንዲመረው ማድረግ ነው? እግዚአብሔር እንዲመረው ማድረግ ነበር። አይ እንባ እንዲሁ ዝም ብሎ አይመጣ። አንተ ኃጢአትን ስታስበው እሺ ተው ይሄን በተገላቢጦች መንገድ እንየው። ለምሳሌ ሰይጣን አንተ ብትራብ ጉዳዩ አይደለም። ለምን የሚያጠግብ አምላክ እንደምታመልክ ያውቃል። በነገራችን ላይ አንዱ ክርስቲያኖች በጣም ልብ ማለት ያለብን ብዙዎቻችን የሚፈተነን ጠላታችንን በቁጡ እናቀዋለን ብዬም አልገምትም። በእውነት ሰይጣን እኮ ብርሃናዊ መልአክ ነበር እኮ በዛ ክብር ላይ ሆኖ እኮ የሚጸልይ ሰው የሚያገኘውን ጸጋ ያውቃል። ንስሐ የሚገባ ሰው እንዴት ህይወት እንደሚያገኝ ያውቃል። በመንፈሳዊ ተግባራት እየጸና የሚሄድ ሰው ምን አይነት አክሊል እያገኘ እንደሚሄድ ያውቃል። ጠላት እንደዚህ ነው። አሁን እኛ ነው ያልከው ያለውት ጠላት እንዲህ መሆኑን እያወቀ አንድ ሰው ነው ንስሐ ለመግባት ለምን ወደ ኋላ ሚዳዳ ይመስላል? ጠላትን በአግባቡ ካለ መገንዘብ ምክንያቱ ጠላት አንተ ንስሐ ገብተ የምታገኘውን ጥቅም ስለሚያውቅ ንስሐ እንዳትገባ ምን ያደርጋል? የተለያየ መሰናክል ያመጣባል። አንተ ደግሞ ንስሐ ገብተ የምታገኘውን ጥቅም በማወቅ የጠላትን ሴራ ምን ማድረግ አለብህ? ማለፍ አለብህ። ህይወት እንድታገኝ አይደለ? እግዚአብሔር እንድታገኘው በንስሐ ቅድም ስላልን ማለት ነው። ስለዚህ ሰይጣን አየ ብትራብ ጉዳዩ አይደለም እንደምትጠግብ ያውቃል። ብትታመምም ጉዳዩ አይደለም እሱ እንደምትድን ያውቃል፣ እንደምትፈወስ ያውቃል። ምክንያቱም አንተ የምታመልከው አምላክ 38 ዓመት ሙሉ ባልጋ ላይ የተኛን ሰው አልጋን ተሸክመ ሂድ ብሎ የሚያስነሳ አምላክ እንደሆነ ያውቃል በትክክል። ትልቁ ነገር ሰይጣን ባንተ ህይወት ውስጥ የሚፈልገው ትልቁ ነገር አንተ ተስፋ እንድትቆርጥ ብቻ ነው። ምንድነው ያለው ቅዱስ ኤፍሬም? ሰይጣን ሁሉ ጊዜም ቢሆን የወደቁትን ሳይሆን ለውድቀታቸው ከሚነሱት ሰዎች ጋር ትግል ይገጥማል። የወደቁትንማ ምን ይፈልጋቸዋል? ኦሬዲ በእጅኮ ናቸው። ከውድቀታቸው በንስሐ ሊነሱ የሚፈልጉ ሰዎች፣ ኃጢአታቸውን የሚያስቡ ሰዎች እውነትም እግዚአብሔርን በድየዋለሁ ልሂድ ወለሱን ሊሉ እንደሚችሉት እንደዚያ እንደጠፋ ሰው ያሉትን ልጆች ላይነሱ ይፈታተናቸዋል። ስለዚህ አየህ አንዱ ይሄንን ስለሚያውቅ ተስፋ እንድትቆርጥ ነው የሚያደርግ። ስለዚህ ምን ያደርግብሃል? ተስፋ የምትቆርጥበትን ኃጢአቶች ውስጥ አብዝቶ ሰይጣን በዝሙት እኛን መጣል ይደሰትበታል። ለምን ካልከኝ እንደሆነ ዝሙት ድርጊታዊ ነው አይደለ? ህሊና ላይ እስከ ድርጊቱ ነው የሚያመጣው። እናንተ ለጸሎት በቆምክ ጊዜ ያን የዘማዊነትን ህይወትን ያመጣብህና ምን ያደርጋል?
ተስፋ እንድትቆርጥ ያደርጋል። ደሞ አንተም ብሎ ጸሎተኛ ደሞ አንተም ብሎ እንደዚህ ይላል። አይ እኛ ቅድም ማሰብ ያልነው ያንን ማሰብ እኛ የምናስበው ለምንድን ነው? ወደ እግዚአብሔር አብልጦ ምን ለማለት ነው? ለመቅረብ ነው አይደል? ወደሱ ለመገስገስ ነው ኃጢአታችንን ማሰብ ያለብን ምንለው። ሰይጣን ደግሞ ኃጢአትን ስታስብ የሚያመጣብህ አንዱ ፈተና ደግሞ ምንድነው? አንተ እንዲሆን እንድትክር ፊት ትቆማለህ። እውነት አንተም ጸሎትን ሊሰማልን እያለ ተስፋ ያስቆርጣል ጭራሽ። በነገራችን ላይ ክርስቲያኖች በእኛና በሰይጣን መካከል አንዱ ያለው ትልቁ ልዩነት ምን መሰለ? ሰይጣን ተስፋ የለውም ግን ተስፋ አይቆርጥም። እኛ ተስፋ አለን ግን ደግሞ ተስፋ እንቆርጣለን። ምክንያቱም እዚህ ምድር ላይ ጊዜያዊ ሆነ ኑሮ ኖረን የማያልቀውን ተስፋ መንግስተ ሰማያትን ምን ኖርስ እኮ ነን እኛ። ግን በብዙ መንገድ ተስፋ ምን ቆርጠው እኛ ነን። ይኸው ጠላት ተስፋ የለውም ግን አንተን ለመጣል ሲል ተስፋ አይቆርጥም። እየደጋገመ መልኩን እየቀያየረ ነው ወደ አንተ የሚመጣው በፈተና ካየው። ስለዚህ ሁሉ ጊዜም ቢሆን እንዲህ ያሉ ድርጊቶችን ይዞብን ሊመጣ ይችላል ኃጢአትን ማሰብ ስንል። እኛ ታዲያ ኃጢአታችንን የምናስበው ወዴት ለመሄድ ነው? ወደ እግዚአብሔር በይቅርታ ውስጥ ለመገሰር። ስለዚህ ኃጢአትን ማሰብ ነው አንዱ። ሁለተኛው ቅድም እንዳል መጻፍ ነው። ከዚያ በኋላ ከንስሐ አባት ጋር ቀጠሮ መያዝ ነው። እነዚህ ቅድመ ንስሐዎች እንላቸዋለን። ይሄንን ሳናደርግ ሳንዘጋጅ እንመጣና አሁን አንዳንድ ሰው ከየት ጀምሮ የቱን መናገር እንዳለበት አያውቅም። አየ ከዛ ልክ ይመጣና በሳምንቱ ደውልና አባ እንደው የረሳሁት ነበር፣ እንደገና በሶስተኛው ቀን አባ ይሄን ረስቼ ነበር። ለምን አየ ቁጭ ብሎ ሲያስብ በዛ ሐሳብ ውስጥ ኃጢአቶቹን እያሰበ ለይቶ አላስቀመጣቸው። እንዲሁ ዝም ብሎ ድንግዝ ጊዜ መሆን ነገር አለ። ስለዚህ አንዱ ቅድመ ንስሐን በደንብ ማሰብ ያስፈልጋል። ሁለተኛው ድረ ንስሐ ነው። ድረ ንስሐ የምንለው ከንስሐ አባት ጋር ቀጠሮ ከተያዘ በኋላ መገናኘት ነው። ከዚህ በኋላ የጻፍነውን ያንን የለየነውን ደግሞ ኃጢአት መናዘዝ ነው። መናዘዝ ማለት አንዱ ሁላችንም ራስን መውቀስ ማለት ነው። መናዘዝ ማለት ራስን መውቀስ፣ የራስን ኃጢአት መመልከት። ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? ኃጢአትን በማሰብ አንተ ራስ ላይ ምን በል ፍረድ፣ ሰዎች አንተ ላይ ከመፍረዳቸው በፊት። እንደውም ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ምንድነው የሚለው? እኛ ራሳችን ኃጢአታችን ላይ ስላልፈረድን ተፈርዶብናል ያለው። ራሳችን ላይ ምን ስላላለ ስላልፈረድን ነው የተፈረደብን። አየና መናዘዝ ማለት ራስ ላይ መፍረድ ማለት ነው። ስለዚህ ቅድም ብለናል፣ አንደበትን ከሳሽ አድርገህ ካህኑ ዳኛ እግዚአብሔር ፈራጅ አድርገህ ራስን ምን ታረጋለህ? ትከሳለህ። ክርስቲያኖች ካህን ፊት ቆመን ይሄን አድርጌያለሁ ማለት እናፍራለን አይደለ? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ በነገራችን ሰዎች ሁሉ በተሰበሰቡበት ቦታ ላይ ነገ ከምናፍር ዛሬ በአንድ ካህን ፊት ብናፍር ይሻላል ይላል። ዛሬ በአንድ ካህን ፊት ብናፍር ይሻላል ነገ በእነዚያ ሲገለጥ ማለት ነው። ግን የሰራው ኃጢአት ሲገለጥ ከምታፍር ያኔ ዛሬ በአንድ ካህን ፊት ማፈር ይቀላል ይላል። አየ ፈራ ተባያልን ነው የምንናገረው። ለምን ካላችሁኝ እንደሆነ ኃጢአት ስንሰራ እግዚአብሔርን ስለረሳ ነው። ያንን ኃጢአት ስንሰራ እግዚአብሔርን ረስተነው ሰዎችን ፈርተን ቦታ መርጠን ነው የምናደርገው። ብዙዎቹን ኃጢአቶች እኛን የሚያቁን ሰዎች በሌሉበት ቦታ አጥንተን በማንታወቅበት ቦታ ከብርሃን ይልቅ ጨለማን መርጠን ነው የምናደርጋቸው። የማናቁትን ሰዎች ስንመርጥ ቦታ ስንመርጥ ግን ማንን ረስተን ነው? እግዚአብሔር ረስተን ነው። አየህ ያንን ኃጢአት ስትሰራው እግዚአብሔርን ብታስበው ኖሮ አሁን በካህኑ ፊት እንዲህ ብለህ የምትርበተበትበት ህይወት አይኖርህም ነበር። ፍቅሩን ብታስበው እንደውም ይወልህ እዚህ በዜና አበው ላይ 3 ሰዎች ኃጢአት ሊሰሩ ሄደው ከዛ ከሚሰሩት ኃጢአት ሳይሰሩ ተመለሱ እና ያ አረጋዊ አባት ጠየቃቸው። የመጀመሪያው ለምንድነው ያንን ኃጢአት ልትሰራ ጫፍ ደርሰህ የተመለስከው አለው። አይ ገነትን ባይነ ህሊና የተመለከትኳት አለ። መታመር ወጣ ደስ ታሰኘችኛል። ስለዚህ አሁን ኃጢአት ሰርቼ በዛህ ደቂቃ ውስጥ ከማገኘው ደስታ ይልቅ ለዘላለም በገነቱ ሆኜ ያንን ደስታ አየውና ያንን ኃጢአት ከመስራት ተቆጠብኩኝ። እሺ አለ። ሁለተኛው አይ ባይነ ህሊናይ ሲኦልን አሰብኩት፣ እሳቱን ነበልባሉን ሳልኩት። በዚህ ጥቂት ደስታ ደስ ብሎኝ
ለዘላለም ደግሞ እየተቃጠልኩ ከምኖር ብዬ ኃጢአቴን ንቄው ተመለስኩ። ሶስተኛውን ያረጋው አባት ጠየቀው፣ ለምን ከዛ ኃጢአት ጫፍ ደርሰህ ተመለስክ አለው። የእግዚአብሔርን ፍቅሩን አስቤው ተመለስኩ አለ። ከሶስቱ ሶስተኛው የበለጠ የበቃ ነው ብሎ መሰከረለት ያረጋው አባት። አየ ምን ጊዜም ቢሆን ስትሰራ የማን ፍቅር? የእግዚአብሔር ፍቅር። አየ ችንካሩን እስኪሰማ ድረስ ኃጢአትን እንድታስበው ማለት እሱ ነው። አየ አሁን ከማገኘው ጥቂት ደስታ ይልቅ የእግዚአብሔርን ፍቅር አጣው። እሱ ለኔ ብሎ በመስቀል ላይ ተቸነከረ፣ ወኑን በጦር የተወጋ 6666 ጊዜ የተገረፈ አጥንቱ እስኪቆጠር ድረስ ስጋው አልቆ ይሄን ሁሉ መከራ የተቀበለው ስለኔ ፍቅር ነው ብለ ከዛ ኃጢአት መመለስን ገንዘብ ማድረግ። ጃየ ኃጢአት ስትሰራ እግዚአብሔር በፊት የለም ማለት ነው። በነገራችን ላይ ፈራ እግዚአብሔር ማለት እግዚአብሔርን መፍራት ማለት በፊት እግዚአብሔር አለ ማለት እኮ ሌላ እኮ አይደለም ትርጉም። እግዚአብሔር በፊት ያለ ማለት ነው እንዴ። ዮሴፍ ከጲጥፋራ ሚስት የመጣበትን ያንን የዝሙት ፈተና ያለፈው ማን አለ በፊት በማለት በቃ እንደዛ እኮ ነው ያለ ማረግማ። ዮሴፍ እኮ ምቹ ጊዜ ነበረው። አሁን እኛ ጨለማ ጠብቀን ምን እንደምናደርገው ማለት ነው ሰዎች አያዩን ብለን ምን እንደምናደርገው ክርስቲያኖች፣ ዮሴፍ የተመቻቸ ነገር እኮ ነው የገጠመው። ምክንያቱም ንጉሱ የለም ና ምኞታችን ፈጽም ሲል ያለው ምንድነው ዮሴፍ? ባልሽ በዚህ ቤተ መንግስት ሁሉ ላይ አሰልጥኖኛል፣ ግን በአንቺ ሰውነት ላይ አላሰለጠነኝም ነው የመጀመሪያው ጥያቄ። ትክክል ነው አላሰለጠነም፣ ግን ደግሞ አሁን ይሄንን ብናደርገው ባለቤቴ የለም የሚል ነው ዮሴፍ መልስ። ግን አዎ ባለቤትሽ የለም፣ ግን ማን አለ? እግዚአብሔር። እና ያ ታላቅ ሊቅ ያለው ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ሁነቶችን ማትፈጽመው ቦታ አትሂድ ያለው ለዚያ ነው። አሁን መጠጥ ቤት ሄደ አማት መጀመር ትችላለህ? ዳንኪራ ባለበት ቦታ ስመ እግዚአብሔር ጠርተህ ማድረግ ትችላለህ? አትችልም። ለዚህ እንዲህ ሄደ ማታረግበት ቦታ አትሂድ፣ ምክንያቱም አንተ ከእግዚአብሔር ትለያለህ ማለት እሱ ነው። ለዚህ ዮሴፍ እግዚአብሔርን አየ፣ በቃ በፊት ያለ አለ። ከዛ ኃጢአት ተመለሰ። እኛ ምንድነው የምናደርገው? ኃጢአት ስንሰራ እግዚአብሔር ረስተን በፊታችን የለም ብለን እንደዛ ያልነው ሰዎች በካህኑ ፊት ቆሞ መናገር እንድንርበተበት የሚያደርገን ለዚያ ነው። ያኔ ጊዜ ያለ ቅዱስ ዮሐንስ አፈወርቅ ኃጢአት በሰራ ጊዜ ያኔ ማፈር ማለት ያኔ ነው። አሁን አይደለም ማፈር ያለብህ ያልነው ቅድም እሱን ነው። ለዚህ በካህኑ ፊት መናዘር ነው፣ ራስን መወንጀል። ይሄን አድርጌያለሁ ያለ ምንም ምክንያት ማለት ነው። ቅድም እንዳልነው እንደው ለሰራንበት ኃጢአት ቅድም ሰይጣን ምን ያቀርብልናል? ምክንያት ያቀርብልናል። አንተ እኮ ሚስትህ እንዲህ ስላረገች ነው እኮ አንተ ሄደህ የጠጣው ደግሞ ጠጥተህ ካበቃ በኋላ ራስን መግዛት አልቻልክም፣ ከዛ በኋላ ሄደህ እንዲያደረክ የሚል መነሻ ምንጩ አየህ ሚስት ነሽ ለዚህ ተጠያቂው እያለ ያመጣል። ሄደህ በምትቀልጥበት ቦታ ላይ እንድትገኘው እንኳን አንተ ነው። አበው ምንድነው የሚሉት? ቅቤ ምንም ጨዋታ ቢያምራት እሳት አጠገብ አትቀም። ለምን? ያው መቅለጥ ስላለ ነው። አየህ ሄደህ የምትቀልጥበት ቦታ እየተጓዝክ ሄደህ ከቀለጥክ በኋላ ምን ነው እግዚአብሔር ተውከኝ አይባልም። አይምሮ የተሰጠ ለዚያ ነው። ለዚህ አየህ ሁሉ ጊዜም ቢሆን ራስን ከምክንያት አውጥተህ ራስ ላይ መፍረድ ቀኔ ነኝ የሆንኩት ብለህ መፍረድ ያስፈልጋል። ስለዚህ መናዘዝ፣ ከዚያስ ቀኖና ምክር ትቀበላለህ። ይሄ ሁለተኛው ክፍል ነው። ሶስተኛው ክፍል የመጨረሻው ቅድመ ንስሐ ጊዜ ንስሐ ነው። የመጨረሻው ደግሞ ድረ ንስሐ ነው። በድረ ንስሐ ውስጥ ደግሞ የምናየው ቀኖና ነው። አየህ እስኪ እግዚአብሔር እኮ እንዴት ቸር አምላክ እንደሆነ እኮ በእውነት ይገርማል። ይኸውልህ ኃጢአት ሰርተን ያሳዘነው እሱን ነው። ይቅር ለማለት ደግሞ የሚቸኩለው እሱ ነው። ቀኖና ደግሞ የሚሰጥ ይበልጥ ከሱ ጋር እንድትገናኝበት ነው። አሁን በዓለም ላይ ሁሉ እኛ ኃጢአት መስራታችንን አንገልጽም ማለት ለሰው ኃጢአተኛ መሆናችንን አንገልጽም፣ ግን ሰዎችን በመክሰስ ደግሞ ዓለምን ማየት እንፈልጋለን። አሁን ብዙ ሰው ፍርድ ቤት ይቀርባል። ፍርድ ቤት የቀረቡት ከሳሽና ተከሳሽ ሁለቱ ሰዎች እውነቱ እኮ ያለው ማን ጋር? አንድ ሰው ጋር ነው። ግን የሚካሰሱ ለሰው አንደኛው ምን ብሏል ማለት ዋሽቷል። ምን ግልጽ እኮ ነው። ግን የዋሸው ሰው ጥሩ ጋቂ ከሆነ ጥሩ ተናጋሪ ከሆነ እውነት ያለውን ሰው በልጦ ሊያስፈርድበት ይችላል በዚህ ዓለም ፍርድ። አየህ ራሱን ከሳሽ አድርጎ የሚያሳይ የለም በዚህ ምድር ማንም ሰው ከሳሹን ነው የሚያየው። በንግግሩ በሚያቀርበው ነገር ከሳሹን ማሳየት ነው የሚፈልገው፣ ራሱን አያሳይም። የዚህ ዓለም ፍርድ እንደዚህ ነው። ወደ እግዚአብሔር ስትቀርብ ግን እንደዚህ አይደለም። የሚሰጥ ቀኖና ለጥፋትህ እንደሚቀራረብ ነው፣ ለጥፋትህ ተመጣጣኝ ነው ተብሎ አይደለም። የሚሰጥ ቀኖና ስግደት ሊሆን ይችላል። የሚሰጥ ቀኖና ጸሎት ሊሆን ይችላል። የሚሰጥ ቀኖና ምጽዋት ሊሆን ይችላል።
እንደ ሁኔታው ሊላይ ይችላል እንደ ሰውየው ግን ይሄ ነው ቀኖናው ታዲያ አንተ ያን ሁሉ ነገር ሰርተህ በሚዛን ኃጢአት ተቀምጦ አሁን የሚሰጥ ቀኖና በዓለም አይን ስታየው በእውነት የሚመዛዘን እንኳን አይደለም ቀኖናው ለምንድን ነው ማይከብደው ካልክ ይቅር እንዲል ይሄድክ ያለው ወደ ማን ስለሆነ ነው ወደ እግዚአብሔር ስለሆነ ነው ጸሎቱ ይበልጥ ከእግዚአብሔር ጋር እንዲያገናኝህ እና ምሕረት እንድታገኝ አንተ ስግደቱ ይበልጥ እንደው ምንድነው የሚለው ያ ታላቅ አባት አባ ፒመን የተባለው ስግደትን ባዘወተርክ ጊዜ አንተ በፊቱ ስትወድቅ ኃጢአትን እያሰብክ ትወድቃለህ ከዚያስ የሰራዊት አምላክ እግዚአብሔር በምሕረት አይኑ ያያል ኃጢአትህን ጥለው አንተ ደግሞ በሱ ምሕረት ምን ታረጋለህ ትነሳለህ እንዳለው አይ ስግደቱ ራሱ ከእግዚአብሔር ጋር ኃጢአትህን ጥለ በሱ ምሕረት እንድትነሳ መስመር የሚያገኝልህ ነው ዝም ብለን ካየነው ነው አሁን ይሄን የቀኖናውን ህይወት ካየነው እግዚአብሔር ምን ይዤ ልማራቸው ብሎ የሚጨነቀው ጸሎት ይዘው ልማራቸው ይሆን ስግደት ይዘው ልማራቸው ይሆን ጾም ይዘው ልማራቸው ይሆን ብሎ የሚጨነቅ አምላክ ነው ሊምር ነው እኛ እለት እለት ኃጢአት መስራት አልደከመንም እግዚአብሔር ደግሞ እለት እለት እኛን መማር አልሰለቸው አሁን እኮ ትግሉ ያለው ክርስቲያኖች መማር ያልሰለቸውን አምላክ እኔ ማረይ ማለት ሰልችቶኛል የሚል ትቢት ውስጥ ገብተን እኮ ነው ብዙዎቻችን ንስሐን እንደ ተራ ነገር እየተመለከተ ነው ያለው ስለዚህ ቀኖናው ይበልጥ ከማን ጋር የሚያገናኘን ነው ከእግዚአብሔር ጋር እና ኃጢአትን ማከማቸት አይጠቅም ቅዱስ አባ አንጦንስ ምንድነው የሚለው ኃጢአትህን አከማችተህ ገንዘብ አታድርገው ይልቁንም አንተ በዚህ ምድር ገንዘብ ልታደርገው የሚገባው እግዚአብሔር አምላክ ይቅር እንዲል እሱን አብዝተህ መለመን ነው እያከማቸ ገንዘብ ልታደርገው አይገባም ገንዘብ ማድረግ ያለብህ ይቅር እንዲል መለመን ነው በቃ ይሄንን ነው አንዱና ይሄን ህይወት አድርገን ገንዘብ አድርገን በቀኖና ህይወቱ ሶስቱን ክፍሎች በደም ተከትለን ከመጣን እውነተኛ የሆነ ንስሐ እናገኛለን አለበለዚያ ግን ዳርዳር የምትልሳለች አሁን በተለይ በዘመናችን የመጣች ያን ሰውዬ እኮ ነው ምን አለ መሰለ ንስሐ ሊገባ ወደ አባቱ ይሄድና አባቴ ሆይ ገመድ ሰርቅ ያለው ይላቸዋል እሺ አይዞህ ግድ የለም ብለው ስለሰርቆት አስተማሩት መስረቅ እንዴት ከእግዚአብሔር ጋር ከፍቅሩ የሚለየው እንደሆነ ከተዛዛቱም አንዱ አትስረቅ የሚል እንደሆነ አስተምረው ራስን ጠብቅ ብለው መከረው ሸኙት ቆየና በ15ኛው ቀን መጣ አባቴ ሆይ አሁንም እኮ እንደው ወደኩኝ ምን አጋጠመ ስርቆት ምን ገመድ ሰረቁ እንዲህ ያለ ለሶስት ጊዜ መጣና እኛ አባት መጨረሻ ተጠራጠሩት ሆነቱ እንዴ ግን እውነት ገመድ ብቻ ነው የሰረቁ አሉት አይ ገመዱ የታሰረበትን በሬ ነበር አላሉ እና እኛ በሬውን የሚያክለውን ያን ትልቁን ነገር አስቀምጠን ብዙዎቻችን ገመድ በመትመስል ነገር በንስሐ እግዚአብሔር ፊት መቅረብ እንፈልግ ሰዎች አለን ይሄ ትክክል አይደለም ሙሉ ንስሐ አይደለም እና ትንንሽ የምንላቸው ኃጢያቶች ናቸው አድርገው ትልልቆቹን የሚሰውት በነገራችን ላይ እንደ ሶሎሞን ያለው ምንድነው ወይናችን አበዋልና ጥቃቅን ቀበሮችን አጥምዱልኝ ነው እንዴ ትልልቁን አላለም ለምን ትንንሾቹ ናቸው እኮ ስርስር ገብተው ያንን ወይን ምን ያደረጉት የገዘገዙት ወይኑ አብቧል ሰውየው ያደረገው ምንድነው በመጽሐፍ ማማ ሰራ አይደል ወይኑን ጠባቂ አዘጋጀ ከላይ ሆኖ ትልልቆቹ መጡ ሲያው ጠባቂ ያለ ገብቶ ያንን ወይን ሊበሉ እንዳልቻሉ አወቁ ተመልሰው ሄዱና ትንንሾቹ ቀበሮች ላቋቸው ከላይ የተቀመጠው ማማ ላይ ያለው ጥበቃ ስርስር የሚገቡትን ቀበሮች ሊለይ አይችሉም ጥቅጥቅ ያለ ወይን ነው ስለዚህ በዛ ጥቅጥቅ ባለ ውስጥ ለውስጥ ገብተው ምን አደረጉት ያንን ወይስ ገዘገዙት ገዝግዘውት ሲወድቅ ያን ጊዜ ትልልቆቹ መተው ያንን ወይን ምን ያደርጉታል ይበሉታል ምክንያቱም ወይኑ ከወደቀ በኋላ ምንም አይነት ህይወት የለው አያሁን እኛ ትንንሽ የሚመስሉ ኃጢያቶች በህይወታችን በጣም ትንንሽ የሚመስሉ ኃጢያቶች አሉ የምንነቃቸው ብዙም ቦታ ማንሰጣቸው እነዚያ ግን የቆምንባቸውን ትልልቅ የክርስትና መሰረቶቻችን ይገዘግዙታል እየገዘገዙ ለትልቁ ኃጢያት እያዘጋጁ ነው ይመጡት አሁን በንስሐው ታይተ ከሆነ እኔ እኮ ወንድሜን ጓደኛዬን አምቻለሁ የሚል ሰው አታገኝ ብዙ ነገር ይነግሯል ያ ማለት ሐሜት እንደ ኃጢያት እንኳን ብዙ ሰው አርጓ አይቆጥረው አየ በሐሜት ውስጥ ግን አንተ የራስን ኃጢያት ዘንግተ ራስን ማየትን ትተ ቅድም እንዳለው ራስ ላይ መፍረድን ትተ ሌሎች ሰዎች ላይ እጅን እየጠቆምክ ብዙ ነገር የምትለምድበት ህይወት አሁን ሐሜት ሆኗል እንዴ ይኸውልህ እግዚአብሔር የኔን አልገለጠብኝም እኮ ተመልከት አሁን እዚህ ስቆም መቼ እኔን ገለጠው እግዚአብሔር የኔን ሸፍኖት ግን እኔ ደግሞ ባገኘሁት የንስሐ ህይወት የሌሎችን መገልጥ ከሆነ በሐሜት አይ
የኔን ሰምቶ እንዳልሰማ አድርጎ ከባቴ አበሳ አድርጎ ሲከድ ነው የሌሎችን ደግሞ ምተርክ ከሆነ በትክክለኛ የነሳ ህይወት ውስጥ አልተጓዝኩም ማለት ነው። እኔ በዛ መንገድ ሄጄ እውነትም እግዚአብሔርን አላገኘሁትም ማለት ነው። የተተወለት ሰው ይተዋል፣ ይቅር የተባለለት ሰው ይቅር ይላል። ለምን? በመተውና ይቅር በማለት ያገኘውን ሰላም ያውቀዋል። ስለዚህ ሌሎችን ይቅር በማለት በመተው የሚያገኘውን ሰላም ያገኛልና በዚህ በሶስቱ ሂደቶች ውስጥ እውነተኛ ንስሐ ገንዘብ አግኝተን ከእግዚአብሔር ጋር መታረቅ ይገባናል።